አንድ ጀት በጠላት መሬት ላይ ተመታም። አብራሪው ብቻውን በኢራን ምድር ላይ እርዳታ ፍለጋ መጠባበቅ ጀመረ። ጓዶቹ እንደሚደርሱለት ልቡ ቢያምንም ይመጣሉ ወይስ በኢራናውያን እጅ ወድቃለው? ወታደሩ የጀት አብራሪ አእምሮ ውስጥ የሚመላለስ ጥያቄ ነበር። ምንም መነጋገሪያ ሲስተም በሌለው በረሃ ላይ አሜሪካኖቹ እንዴት አብራሪውን አገኙት? በዛሬው ዘናለም ዝግጅታችን የምንመለከተው እጅግ አስገራሚና አስደናቂ ነፍስ የማዳን ኦፕሬሽን ነው። አብራችሁን ቆዩ። በደቡብ ምዕራብ ኢራን በተራሮች ግርጌ አሜሪካዊ የጦር ጀት አብራሪ ምንም መንቀሳቀስ በማይቻልበት ቆሻሻ ስፍራ ላይ ሰውነቱ እየደማ እሱ በተወሸቀበት አንድ ሸጥ ስር ሆኖ የኢራን ወታደሮች በከስከስ ጫማቸው ጢሻውን እየጠረመሱ ባጠገቡ ሲያልፉ ድምጹን አጥፍቶ ለሞትና ለደህንነቱ መንታ ሐሳብ ላይ ሆኖ ይሰማቸው ነበር። የ48 ሰዓቱ የሲኦል ያህል ፈታኝ ሆነው በደም የታጀበ የኮሎኔሉ የሞት ሽረት ከመጀመሩ ከደቂቃዎች በፊት F-15E የተሰኘ የጦር ጀት አምስተኛ ሳምንቱን በያዘው አሜሪካና እስራኤል የኢራን ላይ ጦርነት በጠላት ቀጠና ውስጥ ሲጓዝ የነበረ የአሜሪካን የጦር ጀት ተመቶ ወደቀ። ክስተቱም ከ20 ዓመታት በኋላ ዩናይትድ ስቴትስ ተዋጊ ጀት በጠላት ተኩስ የተመታበት የመጀመሪያ ሆነ። በኤፍ-15ኢ ስትራይክ ኤግል ላይ የነበሩት ሁለቱ የአሜሪካ ጦር አባላት ከአውሮፕላኑ ለመውጣት የቻሉ ሲሆን ፓይለቱ በተመሳሳይ ቀን ከሞት ተርፎ የነበረ ቢሆንም ሁለተኛው የጦር ጀቱ አባል ሳይገኝ ደብዛው ጠፍቶ ቀረ። ሲኒየር የጦር ጀት አብራሪዋ የጠፋባት አሜሪካ አሰሳዋን ለመጀመር ወረቀት ላይ አቅዳ ስራዋን ጀመረች። በተቃራኒው የኢራን ወታደራዊ ኃይሎች ይህን የአሜሪካ የጦር ጀት አብራሪ ፈልጎ ላገኘው ሰው 50,000 ፓውንድ ወይም 10 ሚሊዮን የኢትዮጵያ ብር ለእድለኛው ጉርሻ ሰጣለሁ አለች። ማን ፈልጎ ያገኛል? ሰውየው በጠላት እጅ ይወድቃል ወይስ ጓዶችን ያገኛል? ፔንታጎን አስቸኳይ ስብሰባ አደረገ። ፈጣን የተጠና ውሳኔ አሳለፈ። መልሰን እናመጣዋለን ብለው ተማማሉ። ጉዞ ወደ ደቡብ ምዕራብ የኢራን ገጠራማ ስፍራዎች ሚሽን ኢምፖሲብል ተጀመረ። በሁለቱም ጽንፍ አሰሳው ተጀመረ። አንዱ ለመግደል ሌላኛው ለማዳን። ያልተረጋገጡና በማህበራዊ ሚዲያዎች የተጋሩ ቪዲዮዎች የታጠቁ ሲቪሎች እሱን ሲፈልጉ የሚያሳይ ምስል ተለቀቀ። አብራሪው መሬት ላይ ከወደቀ በኋላ ራሱን ለመከላከል የሚያስችል ነገር የያዘው ሽጉጥ ብቻ ነው ሲሉ የአሜሪካ ባለስልጣናት ተናገሩ። ልዩ ስልጠና የወሰደው የአየር ኃይሉ ስፔሻል ፎርስ ለእንደዚህ አይነት ሁኔታ እጅግ የላቀ ስልጠና ወስዶ ስለነበር ፍለጋውን በተጠና መልክ ቀጠለ። ፓይለቱ የያዘውን ቢኮን እዚህ አለው የሚልበት የምልክት ማብራት ለፈላጊዎቹ ጓዶች ነገሩን የሚያቀል ቢሆንም በተቃራኒው ግን የጠላት እጅ ውስጥ እንዲወድቅ የሚያደርገው ሁኔታ ስለሚፈጠር ልዩ ኮማንዶቹ የተጠና አሰሳቸውን አድርገው እስኪደርሱለት በጥሞና መጠባበቁን ቀጠለ። የትራምፕ አስተዳደር ከፍተኛ ባለስልጣን ለአሜሪካ መገናኛ ብዙሃን እንደተናገሩት CIA በአደጋው ላይ ወሳኝ ሚና ተጫውቷል። የአየር ኃይሉ ትክክለኛ ቦታ እስከ ተራራው ገደል ድረስ ተከታትሎ መረጃውን ለፔንታጎን ያስተላለፈው የአሜሪካ የስለላ ድርጅት ሲሆን አሁን ሰውየውን የማግኘት ተስፋቸው ወደ ተሻለ ደረጃ ከፍ አለ። የነፍስ አድን ዘመቻውን የያዙት የዩኤስ ባለስልጣናት ጀት አብራሪው የት እንዳለ ስለምናውቅ በ24 ሰዓት ክትትል ይደረግበታል ሲሉ ገለጹ። በጠላቶቻችን እየታደነ ነበረ። በሰዓቱ እኛ ፍለጋውን ስንጀምር ጠላቶቻችን ትክክለኛው ቦታ የት እንደሆነ ባያውቁም በቅርብ ርቀት ግን እየተጠጉት ነበረ ሲሉ አክለዋል። ሲአይኤም ይህን ለማጨናገፍ የማታለልና የውሸት መረጃ ዘመቻ አካሄደ። ሰውየው በእጃቸው ሳይገባ አግኝተነዋል ያሉት የኢራን ጦር ኃይሎችም ተመሳሳይ የውሸት ዘመቻ አሰራጩ። ትንቅንቁ ቀጥሏል።
በዓለም ላይ እጅግ ገዳይ መሳሪያ የታጠቁ በደርዘን የሚቆጠሩ የጦር አውሮፕላኖችን ወደ ስፍራው ያሰማራቸው አሜሪካ ቅርቃር ውስጥ የገባውን የጦር መኮንን ለማደን የኢራን ወታደሮችን ከቦታው የሚያርቅ የቦምብ ድብደባዎችን ማካሄድ ጀመሩ። የነፍስ አድን ሰራተኞችን የሚወስዱ ሁለት የማጓጓዣ አውሮፕላኖች ከኢራን ራቅ ካለ የጦር ሰፈር መነሳት እንዳልቻሉና ከዚያም ከጠላት እጅ እንዳይወጡ መደረጋቸውን የአሜሪካ ሚዲያዎች ዘገቡ። ልዩ የጦር ኃይሎች ሰራተኞቹን ለማሰባሰብ በ3 ተጨማሪ አውሮፕላኖች ወደ ስፍራው በረራ አደረገ። ከኢስፋሃን ከተማ በስተደቡብ ምስራቅ 50 ኪሎ ሜትር ርቀት ላይ በሚገኘው ማዕከላዊ ኢራን ተራራማ አካባቢ በጭስ የታጀበ የወደቀ አውሮፕላን ስብርባሪ ይታያል። የኢራን ጦር ሁለት የዩኤስሲ-130 ወታደራዊ ማመላለሻ አውሮፕላኖችና ሁለት ብላክ ሃውክ ሄሊኮፕተሮች ወድመዋል ሲል ገለጸ። ይህ ኦፕሬሽንና የሁለቱ አገሮች ፍልሚያ የምድርና አየር ላይ ብቻ ሳይሆን የማህበራዊ ድረገጽና የመረጃ ፕሮፓጋንዳ ሁሉ የታከለበት ሆነ። የኢራን መንግስት ሚዲያ እሁድ ዕለት እንዳስታወቀው ከሆነ ከእስላማዊ አብዮታዊ ጥበቃ ኮርፖሬሽን IRGC የተውጣጡ ተዋጊዎች የዩናይትድ ስቴትስ ሰው አልባ አውሮፕላኖች የጠፋውን አየር ኃይል ፍለጋ ላይ በነበሩበት ወቅት በኢስፋሃን አካባቢ መጥተው መጣላቸውን ገለጹ። አሜሪካን እንደገለጸችው ከሆነ ፍለጋው በተጀመረበት ቀን እኩለ ሌሊት ሳይደርስ ወታደሩን በሕይወት አግኝታ ስለማዳኗ ይፋ አደረገች። በ48 ሰዓታት ውስጥ የተጠናቀቀው ይህ ኦፕሬሽን ቀጣዩ ተልዕኮ የጦር ጀት አብራሪውን ቁስለኛ ወታደር ለሕክምና በቀጥታ ወደ ኩዌት እንዲጓዝ ማድረግ ነበረ። ትራምፕም ስለ ወታደራዊ መኮንን ሁኔታ እንዲህ ሲሉ ገለጹ። ወታደራችን በጣም ቆስሏል፣ ነገር ግን ጥሩ ይሆናል ብዬ አምናለሁ። የአሜሪካ ባለስልጣናት ስለ ጀት አብራሪው ትክክለኛ ቦታና ማንነቱ እስካሁን ድረስ ምንም አይነት መረጃ አልሰጡም። የቀድሞ የአሜሪካ ወታደር ባለስልጣን ዊሊያም ፋሎን የዩኤስ የባህር ኃይል አድሚራል ጡረታ የወጡ ሰው ናቸው። የቀን ሰዓት ለወታደራዊ ኦፕሬሽን ተመራጭ ቢሆንም በነፍስ አድን ተልዕኮ ውስጥ የተሰማሩ የኛ ወታደሮች ግን በጨለማ ኦፕሬሽን የመስራት ልምዳቸው ከፍ ያለ ስለሆነ በቆራጥነትና በድል ተወጥተውታል ሲሉ አደነቁ። አዎ አያለው ሀገር የጦር ኃያልነቷን አስመሰከረች። አንዳንድ የአሜሪካ ተንታኞች የኢራን ግዛት ውስጥ የኤፍ-15ኢ አውሮፕላን መጥፋትን ተከትሎ በርካታ የነፍስ አድን አውሮፕላኖች መውደማቸውን የአሜሪካን የአየር ኃይል ውስንነትን ያሳያል ሲሉ ገልጸውታል። እርሶስ ምን ሐሳብ አለዎት? አሜሪካ በስኬት አጠናቃለች ወይስ የአየር ኃይሏ አቅሟ የጦር ተንታኞች እንዳሉት ደካማ ነው ብለው ያምናሉ? ተመልካቾቻችን የ48 ሰዓቱ አስደናቂ ኦፕሬሽንን የተመለከትንበት ዝግጅት ይህን ይመስል ነበር። ዝናለም ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። አበቃው።